አይዞ በእግዚአብሔር ፍቅር ያለቀሰ ሰው በችግር አያለቅስም። እግዚአብሔርን ወዶ አንተ ማለት የኔ ጌታ ብሎ ያለቀሰ ሰው በችግር አያለቅስም። በችግር ሳይሆን በእግዚአብሔር ፍቅር ያለቀሳችሁበት ላስት ታይም መች የኛን አጀንዳ ያዘጋናል። ፍቅር ባይዘው 50 ሺህ ነገር አያስፈልገን፣ 10 ቢዝነስ አያስፈልገንም ለመኖር፣ 17 ሱቅ አያስፈልገንም ለመኖር። የሚያስፈልገው ጥቂት ወይም አንድ ነገር ነው። የምንኖረው በእግዚአብሔር በረከት። እግዚአብሔር በረከት ባለጠጋ ታደርጋለች። ስለዚህ አቴንሽናችንን ብር መሰብሰብ ወይ ኑሮ ወይ ልጅ ማሳደግ ምናምን ሳይሆን የእግዚአብሔር ፍቅር ይወስድብናል። ማርያምን መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ለምን? ጌታን መውደድ፣ ቃሉን መውደድ። ባይዘው የተቀመጠችው ወንበር ላይ ራሱ አይደለም እግሩ ስር ነው። በቃ ጌታዬ ሲያወራ አውራ ተናገር ካፍ ጠብ የሚለው ቃል ደስ ሲል የምትናገረው ቃል የፍቅር ቃል ነው። ስለዚህ ቃሉን ኢንጆይ እያደረገች ነው። እግዚአብሔር ከሱ በላይ ማንንም እንድንወድ አይፈልግም። ባል፣ ሚስት፣ ልጆች ኖ ዋን። በመጀመሪያ እግዚአብሔር ጴጥሮስ ሆይ እኔ ስለወደድኩ መርጬሃለሁ። እኔ ስለወደድኩ አሳ እያጠመድክ እያለ ሰው አጥማጅ ላደርግህ መጥቻለሁ። አሁን ግን ግልገሎቼን የምታሰማራው ለእኔ የምትኖረው ያልኩህን ነገር መፈጸም የምትችለው ግን እኔ በወደድኩ ብቻ አይደለም። ትወደኛለህ? አሪሹ ምክንያቱም ካልወደድነው እግዚአብሔር የተናገረን ቦታ ላይ እስከ መጨረሻው መሄድ አንችል። ስንወደው እናገለግለዋል፣ ስንወደው እንታዘዘዋል፣ ስንወደው ቅር አይለን፣ ስንወደው በቃ ነገራችንን ዓለማችንን በሙሉ ለእሱ አሳልፈን እንሰጣለን። እግዚአብሔር ይሄን ነው የሚፈልገው፣ እንወደው ዘንድ በሱ ፊት በፍቅር ኪሳራ አይደለም። ፍቅር እግዚአብሔርን መውደድ ኪሳራ አይደለም። ልቤን ለእግዚአብሔር ማፍሰስ ኪሳራ አይደለም። እግዚአብሔር የሚፈልገው ይሄንን። ብዙ የምንፈልጋቸው ነገሮች እግዚአብሔርን ስንወድ ይከተሉናል።